ቁጫ ህዝብ ዴሞክራሲያዊ ፓርቲ የምርጫ ውጤቱን እንደማይቀበለው ገለጸ። ፓርቲው ይህንን ያለው በቁጫ የተካሄደው ምርጫ የተጭበረበረ ነው በሚል እንደሆነ አስታውቋል። መሰረት ባዩ ተጨማሪ አላት። ግንቦት 24 ቀን 2018 ዓ.ም ሰባተኛው ዙር ሀገራዊ ምርጫ መካሄዱ ይታወቃል። የቁጫ ህዝብ ዲሞክራሲያዊ ፓርቲ የምርጫ ሂደቱን አስመልክቶ መግለጫ አውጥቷል። የፓርቲው ፕሬዝዳንት ረዳት ፕሮፌሰር ገነነ ገደቡ እንደገለጹት ፓርቲያቸው ከምርጫ ቅስቀሳ ጀምሮ የተለያዩ ችግሮች ሲገጥመው እንደነበር አንስተዋል። የቅድመ ምርጫ ሂደቱ ምቹ ባለመሆኑ ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር ስራዎችን ሲሰሩ እንደነበር ገልጸዋል። በቁጫ ምርጫ ክልል የተካሄደው ምርጫ ዜጎች የመረጡት ሳይሆን የምርጫ አስፈጻሚዎች፣ የፖለቲካ አመራሮች፣ የመንግስት ሹመኞችና ሌሎች አካላት የሰጡት ድምጽ ነው ብለዋል። ይህ አካሄድ ከምርጫ ህግ ውጪ የሆነ አሰራርና የተጭበረበረ ምርጫ በመሆኑ ፓርቲው የምርጫ ውጤቱን እንደማይቀበለው ተናግረዋል። ከዚህ በተጨማሪም የዜጎችን የመምረጥ መብት መንፈግ በመሆኑ ውጤቱ ተቀባይነት አይኖረውም ብለዋል። በግንቦት 24 የተፈጸመው ወይም የተካሄደው ምርጫ በቁጫ ምርጫ ክልል ዜጎች የመረጡት ሳይሆን በዋናነት ዜጎች የመረጡት ሳይሆን ምርጫ አስፈጻሚዎች፣ የፖለቲካ አመራሮች እና የታጠቁ ኃይሎች የመረጡት ነው። ከመራጩ ህዝብ እጅ የድምጽ መስጫ ወረቀት እየነጠቁ እየወሰዱ ራሳቸው የመረጡበት ሁኔታ ነው ያለውና ያ እንግዲህ ከህገ መንግስትም ከምርጫ አዋጅም ከየትኛው ደንብም ውጭ የሆነ አሰራር ስለሆነ በዚህ ሁኔታ የተጭበረበረ ምርጫን እና ውጤቱን የምንቀበለው እንዳይደለ ለመላው ሀገራችን ህዝብ መንግስትን ለኢትዮጵያ ብሔራዊ ምርጫ ቦርድን አበሳ ጭምርም ያው ቀደም ብለን 25 ላይ አስገብተን ነበር። ያንን የገለጽንበትና ያሳወቅንበት ሁኔታው ካልታረመና ካልተስተካከለ ያ የምርጫ ውጤትም እንደ ውጤት ተቀባይነት እንደሌለው የመራጭንም ህዝብ ክብር የማይመጥን መሆኑን እስከዛ ድረስ ውጤቱ እንዳይታወቅ እንዳይገለጽ የሚል እንግዲህ መሰረታዊ ሐሳብ ይዘን ነው መግለጫ የሰጠነው። ይህ የምርጫ ህግ ጥሰት እንዲታረምና በምርጫ ማጭበርበር ሂደት ውስጥ የተሳተፉ አካላትም በህግ ተጠያቂ እንዲሆኑ ፕሬዝዳንቱ ጠይቀዋል። የተፈጸሙ የምርጫ አዋጅ ጥሰቶች የሚታረሙበት ያንን የአዋጅ ጥሰት የፈጸሙ አካላት በህግ የሚጠየቁበት እና የነበረው ተገቢ አይደለ አካሄድ ከሂደቱም ጭምር የተበለሻሸ ስለሆነ ይሄንን የሚያርም ውሳኔ እንዲሰጥና ዜጎች ነፃነታቸው፣ ክብራቸው ተጠብቆ ህገ መንግስታዊ መብታቸው ተጠብቆ ምርጫን በአግባቡ እንዲፈጽሙ የሚያስችል አውድ ወይም ድባብ እንዲፈጠር ነው የምንፈልገው። የኢትዮጵያ ብሔራዊ ምርጫ ቦርድ የድምጽ ቆጠራ እያካሄደ መሆኑንና ከ10 እስከ 20 ቀናት ባለው ጊዜ ውስጥ ጊዜያዊ የምርጫ ውጤት ይፋ እንደሚያደርግ አስታውቋል።